በዛሬ ቪዲዮ ላይ የምናየው አፄ ቴዎድሮስ ዘመነ መንግስትን ነው። አፄ ቴዎድሮስ ኢትዮጵያን ከ1855 እስከ 1868 የመሩ መሪ ናቸው። አፄ ቴዎድሮስ ስልጣን ላይ ከመውጣታቸው በፊት በኢትዮጵያ ታሪክ ከ1769 እስከ 1855 ዘመነ መሳፍንት በመባል ይታወቃል። በዚህም የክልል መሳፍንቶች እርስ በርስ ከፍተኛ የሆነ ውጊያ ያደረጉበት የነበረበት ዘመን ነው። ስለዚህ የዘመነ መሳፍንት እንዲያበቃ ያደረጉትም አፄ ቴዎድሮስ ናቸው ማለት ነው። አፄ ቴዎድሮስ የአጭር ህይወት ታሪክ ለማንሳት ያህል አፄ ቴዎድሮስ ቤተሰቦቻቸው ያወጡላቸው ስም ካሳ ኃይሉ ይባል ነበረ። ካሳ ኃይሉ ከእናታቸው ከወይዘሮ አትጠገብ እንዲሁም ከአባታቸው ከደጃዝማች ኃይሉ ወልደ ጊዮርጊስ ቋራ ከተማ የተወለዱ ሲሆን አባታቸው ህይወታቸው በሚያልፍበት ወቅት ወደ አጎታቸው ወደ ደጃች ክንፉ በመሄድ ኑሯቸውን እዛ ማድረግ ችለው ነበረ። በ1839 ደጃች ክንፉ ህይወታቸው ሲያልፍ ካሳ ኃይሉ ወደ ሽፍትነት ገብተዋል ማለት ነው፣ ወይም ሸፍተዋል። በሽፍትነት ጊዜያቸው የተለያዩ ደጋግ የሆኑ ስራዎችን ሰርተዋል። ከነዚህ ውስጥ አንዱ ምንድነው? በሽፍትነት የሚገኝን ማንኛውም አይነት ንብረት ለድሃ ገበሬዎች ማከፋፈል እንዲሁም ማህበራዊ ፍትህ እንዲሰፍን ከፍተኛ የሆነ ፍላጎት የነበራቸው ናቸው። ከዚህ በተጨማሪ ደግሞ ደባርቂ በተባለ ቦታ በተደረገ ጦርነት በግብጾች ከፍተኛ የሆነ ሽንፈት ደርሶባቸዋል። ከዚህም ሽንፈት የተማሩት ምንድነው? ዲሲፕሊን የሆነ ሰራዊት ማሸነፍ እንደሚችል መረዳት ችለዋል ማለት ነው። ይሄም በኢትዮጵያ ሰራዊት ውስጥ ሪፎርም ለማድረግ አነሳስቷቸዋል ማለት ነው። ካሳ ኃይሉ ንጉሠ ነገሥት ዘኢትዮጵያ ወይም የኢትዮጵያ ንጉሥ ለመባል ሶስት ዋና ዋና ጦርነቶችን ማሸነፍ ችለዋል። የመጀመሪያው ጉራምባ ላይ በ1852 ደጃች ጎሹ ዘውዴን ማሸነፍ ችለዋል ማለት ነው። በመቀጠል ራስ አሊን በ1853 አይሻል በተባለ ቦታ ድል ማድረግ ችለው ነበር ማለት ነው። በመጨረሻ ላይም ዴረ ጽጌ ላይ ደጃች ውቤን በማሸነፍ የኢትዮጵያ ንጉሥ በመባል በአቡነ ሰላማ ተሰይመዋል ማለት ነው። ስልጣን ላይ ከወጡ በኋላ የተለያዩ ለውጦችን በኢትዮጵያ ውስጥ ለማምጣት ከፍተኛ የሆነ ጥረት አድርገዋል። ከዚህ ውስጥ አንዱ በወታደራዊ ዘርፍ ለማምጣት የፈለጉት ለውጥ ነው። ይሄም ምንድነው? አዲስ የሆነ ወታደራዊ መዋቅር መዘርጋት ችለዋል። ይሄም 10 አለቃ፣ 50 አለቃ፣ ሻለቃ የሚሉ ማዕረጎችን በሰራዊት ውስጥ እንደ አዲስ መዋቅር መመስረት ችለዋል። ከዚህ በተጨማሪ ሰራዊቱ ደሞዝ ተከፋይ እንዲሆን ማድረግ ችለዋል። በተጨማሪ ደግሞ ሰራዊቱ በዲሲፕሊን የተመራ እንዲሆን ከዲሲፕሊን ውጭ የሚንቀሳቀስ ማንኛውም የሰራዊት አባልም ቅጣት እንዲፈጸምበት ማድረግ ተችሏል ማለት ነው። ከዚህ በተጨማሪ ሰራዊቱ የዘመናዊ ትጥቅ እንዲታጠቅ ከፍተኛ የሆነ ፍላጎት ነበራቸው። ይህንንም ለማሳካት በጋፋት የጦር መሳሪያ ፋብሪካ ማቋቋም ችለዋል ማለት ነው። ይህንንም የጦር መሳሪያ ፋብሪካ ውስጥ የተለያዩ የጦር መሳሪያዎችን እንዲሰሩላቸው አውሮፓውያንን በማስገደድ የተለያዩ መሳሪያዎችን መስራት ችለዋል። ከነዚህ ውስጥ እዚህ ፎቶግራፍ ላይ የምናየው የሴቫስቶፖል መድፍ ነው ማለት ነው። አፄ ቴዎድሮስ ሌላው ሪፎርማቸው ምንድነው? የቤተክርስቲያንን መሬት ለገበሬዎች ማከፋፈል ሞክረዋል። በተጨማሪ ታክስ እንዲከፈል ለማድረግ ወይም ታክስ ለመሰብሰብ ሙከራ አድርገዋል። በተጨማሪ ቤተክርስቲያን አባቶች መካከል ያለውን መከፋፈል እንዲያበቃ ማድረግ ችለዋል ማለት ነው። አፄ ቴዎድሮስ ቅድም ለመናገር እንደሞከርኩት ኢትዮጵያ ዘመናዊ የሆነ ሰራዊት እንዲኖራት ይፈልጋሉ። ይህንንም ለማሳካት ከእንግሊዝ መንግስት ጋር ወዳጅነት መፍጠር አስበው ነበር። ለዚሁም የተለያዩ ደብዳቤዎችን ይልኩ ነበር። ነገር ግን ይህ ጥያቄያቸው በእንግሊዝ መንግስት ዘንድ ተቀባይነት ማግኘት አልቻለም፣ ወይም በዝምታ ታልፎ ነበር። በዚህ የተበሳጩት አፄ ቴዎድሮስ በአገራቸው በኢትዮጵያ የነበሩ የተለያዩ አውሮፓውያንን በማስገደድ የጦር መሳሪያ እንዲሰሩ ማድረግ ችለው ነበር ማለት ነው። ከዛ በኋላ የእንግሊዝ መንግስት እነዚህ የታሰሩ ዜጎቹ እንዲፈቱ ጥያቄ በሚያቀርብበት ወቅት አፄ ቴዎድሮስ ጥያቄያቸውን ሳይቀበሉ ቀሩ። በዚህ ምክንያት የእንግሊዝ መንግስት 32,000 የሚሆን ወታደር በጀነራል ናፒር የሚመራ ሰራዊት ወደ ኢትዮጵያ ማስገባት ችለዋል ማለት ነው። ይህንን
የእንግሊዝን ጦር የተለያዩ ድጋፎችን በማድረግ ቦታ በማሳየት ከፍተኛ የሆነ አስተዋጽኦ ሲያደርጉ ከነበሩ መሳፍንቶች መካከል አንዱ ካሳ ምርጫ ወይም በኋላ ዮሐንስ አራተኛ የሆነው ማለት ነው። ከፍተኛ የሆነ ድጋፍ ማድረግ ችለው ነበር። ስለዚህ አፕሪል 10 1868 አሮጌ በተባለ ቦታ በተደረገ ጦርነት የእንግሊዞች ድል ማድረግ ችለው ነበር ማለት ነው። በመጨረሻ ላይ መቅደላ ላይ ከበባ በመፈጸም ቴዎድሮስ እጃቸውን እንዲሰጡ በሚጠይቁበት ወቅት እጄን አልሰጥም በማለት ራሳቸውን አጥፍተው የቴዎድሮስ ዘመነ መንግስት ማብቂያ ሆኗል ማለት ነው። ይህንን ቻናል ላይክ፣ ኮፒ ሊንክ፣ ሼር አድርጉ። ቴንክ ዩ ሶ ማች